እንደምታውቁት ዛሬ በ27 አራተኛ ወር 2018 ዓመተ ምህረት የዚህን ዓመት ተፈጥሮ ሀብት ልማት ስራ በንቅናቄ ለማስጀመር የንቅናቄ የማስጀመሪያ ፕሮግራም ላይ እንገኛለን። ያው እንደምንገኘው ሰባዳር ቀበሌ ባይታ ተፋሰስ ላይ ነው ማለት ነው። ከጥር 1 ጀምሮ ደግሞ በሁሉም ተፋሰሶቻችን ሁሉም ስትራክቸሮች በእቅዳቸው መሰረት የተገበሩ ይሆናል ማለት ነው። የቅድመ ዝግጅት ስራዎችን ከወዲሁ በሁሉም ቀበሌ ጨርሰን እየተጠባበቅን ነው ያለ ነው ማለት ነው። በዚህ ዓመት እንግዲህ አጠቃላይ በ20 ቀበሌ 58 ተፋሰሶች ላይ ወደ 2800 ሄክታር ያፈራርቀን እንዲሁም በርካታ የቦረቦር ልማት ስራዎች፣ የክትር ስራዎች፣ የትሬንች እና ሌሎች ስትራክቸሮችን እንፈጽማለን ብለን እቅድ አውጥተን ከባለድርሻ አካላት ጋር እየተነጋገርን እንገኛለን ማለት ነው። የተጀማመሩ ነገሮችን ማለት ነው። እንግዲህ የተፈጥሮ ሀብት ስራ የህልውና ጉዳይ ነው። አርሶ አደሩ አፈሩን ካልጠበቀ ህልውናው አደጋ ላይ የሚወድቅበት ሁኔታ ስለሚኖር ሁሉም 20ም ቀበሌ ያሉ ባለድርሻ አካላት አርሶ አደሮችን፣ የሀገር ሽማግሌዎች፣ ሌሎች ባለድርሻ አካላት ይህንን አውቀው ለዚህ ስራ መሳካት የበኩላቸውን አስተዋጽኦ እንዲያደርጉ በዚህ አጋጣሚ ጥሪ እናስተላልፋለን። የተፈጥሮ ሀብታችንን ካልጠበቅን ቀጣይ ህልውናችንን አደጋ ላይ ስለሚወድቅ ይህን ስራ በትኩረት እንዲያግዙን በዚሁ አጋጣሚ እንግዲህ ለሁሉም ባለድርሻ አካላት ጥሪ እናስተላልፋለን።